ያለ ማደንዘዣ ቀዶ ጥገና አድርጎ ቢባሉስ? እስቲ ወደ ኋላ ወደ 1840ዎቹ እንደ አውሮፓውያን አቆጣጠር መለስ እንበል። በዚያ ዘመን ቀዶ ጥገና ክፍል መግባት ማለት በቁም ሲኦልን የመለማመድ ያህል አስፈሪ ነበር። ማደንዘዣ የሚባል ነገር ስላልነበር ዶክተሮች የታካሚውን እጅና እግር በገመድ ጠፍረውና አስረው ወይም በአራት በርታ ያሉ ወንዶች አስይዘው ነበር በቀጥታ የቀዶ ጥገና ሕክምና የሚያደርጉት። የታካሚው የጭንቀት ጩኸት ታዲያ በሆስፒታሉ ኮሪደር ላይ ያስተጋባ ነበር። ብዙዎቹም በህመም ብዛት ራሳቸውን ስተው ይሞቱ ነበር። ይህንን የሰው ልጅ ሰገምተኛ ስቃይ ያስቀረው ታላቅ ግኝት ግን የተገኘው በሳይንቲስቶች የዕለት ተቀን ምርምር ሳይሆን በወጣቶች ፓርቲና በአንድ የጥርስ ሐኪም አማካኝነት ነበር። በዚያ ዘመን በአሜሪካና በአውሮፓ ያሉ ወጣቶች ለመዝናናት ሲፈልጉ ናይትረስ ኦክሳይድ የተባለ ጋዝ በፊኛ እየሞሉና አየሩን እየሳቡ ከእብደት ባልተናነሰ መልኩ ይደንሱና ያለማቋረጥ ይስቁ ነበር። ጋዙ ሰውን ያለ ምክንያት ስለሚያስቅ የሳቅ ጋዝ የሚል ስያሜ ተሰጠው። የዘመኑ ወጣቶች ይህንን ጋዝ እየሳቡ የሚዝናኑበት ትላልቅ የሳቅ ጋዝ ፓርቲዎች ያዘጋጁ ነበር። እንደ አውሮፓውያን አቆጣጠር ታህሳስ 10 ቀን 1844 ሆሬስ የተባለ የጥርስ ሐኪም በአንድ የሳቅ ጋዝ ፓርቲ ላይ ታድሞ ነበር። በዕለቱ ጋዙን ስቦ ያበደ አንድ ወጣት በአዳራሹ ውስጥ በከፍተኛ ፍጥነት ሲሮጥ ሳለ እግሩን ስለታማ የሆነ እንጨት ይመታዋል። ምቱ ከፍተኛ ነበርና የእግሩ ቆዳ ተሰንጥቆ በከፍተኛ ሁኔታ ይደማ ጀመር። ይህ ሁሉ ሲሆን ታዲያ የተመታው ልጅ ምንም አይነት የህመም ስሜት አልተሰማውም። መሳቁንም ሆነ መደነሱን አላቆመም። የሳበውን ጋዝ ከሰውነቱ ወጥቶ ሲያልቅና እግሩ ተቆርጦ ደምቶ ሲያይ በጣም ደነገጠ። ማቃሰትም ጀመረ። ይህንን ትዕይንት በአትኩሮት ሲከታተል የነበረው ዶክተር ሆሬስ አንዳች ነገር ብልጭ አለለት። ይህ ጋዝ ሰውን እንዲህ ከደነዘዘው እኛ ጥርስ ለመንቀልና ቀዶ ጥገና ለማድረግ ለምን አንጠቀምበትም ሲል አሰበ። ዶክተር ዌልስ በተግባር ለመፈተሽ አላመነታም። በማግስቱ የራሱን የታመመ ጥርስ ለመንቀል ወሰነ። ጓደኛው ጋዙን እንዲያሰናዳው ካደረገ በኋላ የሳቅ ጋዙን በረጅሙ ሳበው። ሙሉ በሙሉ ራሱን ሲስት ጓደኛው በጥንቃቄ የታመመውን ጥርሱን ነቀለው። ዶክተሩ ከጥቂት ደቂቃዎች በኋላ ከእንቅልፉ ሲነቃ ምንም አይነት የህመም ስሜት አልተሰማውም ነበር። ይህ በሰው ልጅ ታሪክ ውስጥ የመጀመሪያው ያለ ህመም የተደረገ የህክምና ቀዶ ጥገና ሆኖ ተመዘገበ። ይህ ከፓርቲ የተገኘ ድንገተኛ ምልከታ እያደገ መጥቶ አሁን ላይ ለምናውቀው ዘመናዊ የቀዶ ጥገና ማደንዘዣ መሰረት ጥሏል። በአንድ አስተዋይ የጥርስ ሐኪም ምክንያት የሰው ልጅ ለዘመናት ከነበረበት አስፈሪ የቀዶ ጥገና ስቃይና ጩኸት ለአንዴና ለመጨረሻ ጊዜ ተገላገለ።